የጃኒን ለቅሶ አይቶ ፈጣሪ እና ሲከፋይ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? እንደሱ አስመሳይ የለም። ፈጣሪሽ ነው የሚቀበልሽ። ሲከፋኝ ፈጣሪ ነው የሚቀበልኝ። አዶናይን ሰጧታል። አዶናይ ምን እያለ እንዳለ ተመልከቱ። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ። ስለ ጆን ዳንኤል ደግሞ አንዳንድ የተባሉ ነገሮች አሉ። እሱን አብረን እንመልከት። ጆን ዳንኤል አንተ ከመጣ በኋላ እኛ ሰላም አጣና አሁን ይደልን ጆን ዳንኤል ሌላ ንግድ ክፈት፣ ሱቅ መደረቅ ሊሆን ክፈት። ካወራ ለምን ባልትናና ጥራጥሬ አትከፍትም? ምንድነው እንደዚህ የምታቃጥለን አንተ? ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ ስመጣ ጃኒ ከባድ የሆነ ችግር እያጋጠማት ነው። በከባድ ችግሮች ውስጥ እያለፈች ነው። ዛሬ ላይ ደግሞ አዶኒ መጥቶላታል። አዶኒ ከጎንሽ ነኝ እያለ ይገኛል። እሱን አብረን እንመለከት ይሆናል። የተለያዩ ቪዲዮዎችን ጠርቀምቀም አድርጌ ይዤላችሁ መጥቻለሁ። እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። በደንብ ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን እኔ የሚገርመኝ ማለት ነው ፋሚሊ ሴቱ ነው በሴት ልጅ ላይ እንደዚህ የሚያደርጉ ሰዎች እየሄዱ ሪፖርት የሚያደርጉ እየሄዱ አሁን ስለ ጃኒ የምሬን ነው የሆነ ደስ የሚል ነገር የሚያወራ ሰው እንኳን የለም። የምሬን ነው። ቪዲዮ ላይ ቼክ አድርጉት። በታሪክ የለም፣ ብታገኙ አትችሉም። ስለ ጃኒ ጥሩነት በስህተት ሲወራ ሰምታችሁ አታውቁ። ነገር ግን ልጅቷን ነው እየገደሏት ያሉ። ገባችሁ አይደል? ልጅቷን ነው እያሳዘኗት ያሉ እዚህ ጋር ገባችሁ። ጭራሽ ደግሞ አዶናይ ባይኖር ኢማጂን እስቡት። እቺ ልጅ ምን ያክል የመጨረሻ ሞራሏ ተሰብሮ የመስራት ቤተሰቧን ራሱ የምታስተዳድረው ራሷ ነች እኮ ፋሚሊ። ከዚህ በላይ ጥንካሬ የት ይመጣል? የምሬን ነው። ማንም ሰው አሁን ጃኒ ያለፈችበትን ሁኔታ ቢያልፍ እንደሱ አቁሞ የሚራመድ ያለ ሶሻል ሚዲያ ላይ ያለች ሴት የለችም። የምሬን ነው፣ የለችም። ጃኒ በጣም ብዙ ነገር ታሽታለች። በጣም በብዙ ችግር ውስጥ ነው ያለፈችው። አይታችኋል። በጣም ብዙ ሰው ተሳልቆባታል። በጣም ብዙ ሰው ሰድቧታል። እየተሰደበች ምናምን ነገር እየቻለች ነው የነበረችው። አሁን ግን በጣም ከብዷታል ፋሚሊ። የምሬን ነው፣ በጣም ከብዷታል። ከዛም የበለጠ ደግሞ በጣም ያስገረመኝ ነገር የጃኒ ጥንካሬ ምን ድረስ እንደሆነ አሳያችኋለሁ። እስከ መጨረሻው ድረስ ከተመለከታችሁ የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ በትክክል ምንም እኮ እዚህ ጋር እኮ የምሬን እኮ ነው። አዶናይ እኮ በቃ የልቤን ነው እያወራልኝ ያለው። ምክንያቱም ምን ያክል ቅናታቸው አፍንጫቸው ድረስ እንደደረሰ በጣም በብዙ ፋሚሊ ብዙ ሰዎችን አይተናል ጃኒ ላይ ምን ያክል እንደሚቀኑ ማለት ምን ያክል እንደሚቀኑባት። ይህን ሁሉ ነገር አልፋ ነው እዚህ ጋር የቆመችው። ኢማጂን አድርጎ አሁን እቺ ልጅ እኮ
ይሄ የመጀመሪያው አካውንት ባን ሆነባት። እሺ ተባለ ምናምን በሌላኛው አካውንት መጣች። ይሄኛውም አካውንቷ ባን ሆነ። ኢማጂን እቺ ልጅ ቤተሰቦቿን የምታስተዳድረው በቲክቶክ ነው። ገባችሁ? በቲክቶክ ነው። ሌላ የገቢ ምንጭ ያላት ልጅ አይደለችም። እንደ ሌሎቹ ጌመር ነች እሷም። ስለዚህ ቤተሰቦቿን ማስተዳደር ትፈልጋለች፣ ራሷን ማስተዳደር ትፈልጋለች። ከዚህም በፊት የተናገረችውን አይታችኋል፣ ሰምታችኋል። ፖድካስት ላይ ስለ እናቷ ስታወራ እናቷን ከየት ወደ የት እንደቀየረቻት በዚህ ስራዋ ማለት ገባችሁ አይደል? ይሄ የእሷን ጥንካሬ ነው የሚያሳየውና ፕሊስ አትቅኑባት። የምሬን ነው፣ አትቅኑባት። እቺ ልጅ ምን አድርጊ ነው የምትሏት? የምሬን ነው። ተዋት፣ በቃ ፍቷት። የምሬን ነው፣ ፍቷት። ሰዎች አላችሁ በጣም የእሷ ውድቀት የሚያስደስታችሁና የሆነ ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የእሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የእሷ ጥረት፣ የእሷ ተስፋ፣ የእሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ ነው። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው ይህ የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቻ የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጣ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። በጣም ትለያለ፣ የምሬኑ ትለያለ። እኔ እንደዚህ አይነት አላቅም
አዶናይም ባይሰጣታውን በዚህን ሰዓት አዶናይ ከጎኗ ባይሆን ኢማጂን ይችልሽ ምን ያክል ደግሞ ልትሰበር እንደምትችል ገባችሁ አይደል? ምን ያክል ልትሰበር እንደምትችል ኢማጂን። እንደዚህ አይነት ነገር ፈተና የሚበዛባችሁ ያው ትልቅ የሆነ ነገር ሲያዘጋጅላችሁ ነው። ይሄ ግልጽና ግልጽ ነገር ነው። ገባችሁ? አዶናይም ከዚህ በፊት በመጣ ሰዓት ምን ያክል እንደተዋረደ ምን ያክል በሰው ዘንድ እንደተጥላላ ታውቃላችሁ? ምን ያክል በሰው ዘንድ እንደተሰደበ እንዴት እኛ እንደዚህ ያስብላል ብቻ በጣም ብዙ ነገር እንዴት ወጥቶ እንደዚህ ነገር ያወራል ምናምን ነገር በጣም ብዙ ተሰድቦ ነበር። ኢማጂን ትዝ ይላችኋል ምን ያክል እንዳጥላሉት ማለት ነው ሰዎች በሙሉ። እና አሁን የደረሰበትን ተመልከቱ። ገባችሁ? ይሃን ሁሉ ነገር ያሳለፈው ለዚህ ጊዜ ነው። ይሄንን የሚያክል ነገር ሊሰጠው ነው። ገባችሁ አይደል? ይሄንን የሚያክል በረከት ሊሰጠው ነው። ስለዚህ ጃኒም እንደዛ ተስፋ እናደርጋችሁ ገብታችሁ ደግሞ እሷንም ፎሎ አድርጓት፣ እኔንም በዛው ደግሞ ሰብስክራይብ ያደርጋችሁኝ። እቺን ምስኪን ልጅ ተመልከቷት፣ ምን እያሏት እንዳለ ተመልከቷት። እና ሲከፋኝ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? እንደሱ አስመሳይ የለም። ፈጣሪሽ ነው የሚቀበልሽ። ሲከፋኝ ፈጣሪ ነው የሚቀበለኝ፣ ሲደብረኝ እግዚአብሔር ነው የሚቀበለኝ። እናትሽ አባትሽ በዚህ ሰዓት ማንም አይሰማሽም ከሌለሽ ባይዘወይ ስትወድቂ ማንም ቀና ብሎ ያይሽም ከፈጣሪሽ ውጪ። እግዚአብሔርና እግዚአብሔር ላይ ነው መሄድ ያለብሽ። የትም ቦታ መሄድ የለብሽም ሲደብርሽ። አሁን እንደዚህ አይነት ነገር አለ ሶሻል ሚዲያ ላይ። በቃ የሆነ ነገር ሲያጋጥማችሁ ቤተክርስቲያን ነው የምትሮጡት። የሆነ ቦታ ስትሄዱ ቤተክርስቲያን እና ቤተክርስቲያን ካሉ የት ቢል ታዲያ ቤተክርስቲያን ነው መሄድ ያለብኝ። ከፈጣሪ ጋር ነው መገናኘት ያለብኝ። እሱ ነው የሚቀበልሽ። ማንም አይቀበላችሁም ከፈጣሪያችሁ ውጪ። ሰው ማስመሳይ ነው። ሁሉም ሰው አስመሳይ ነው። የምሬን ነው የምነግራችሁ። በጣም አስገርመኛለች። ሰው ግን በዚህ ልክ እያያችሁ ነው አይደለ? የሰውን አላቅም። እኛ ሰዎች ስንባል ማለት ነው ምን አይነት ጭንቅላት እንዳለን ግራ ነው የሚገበኝ አንዳንድ ጊዜ። የምሬን ነው ምን አይነት ጭንቅላት እንዳለን ግራ ነው የሚገበኝ። ምክንያቱም ተመልከቱ አሁን እዚህ ጋር ማለት ነው ፋሚሊ ልጅቷን ሲከፋሽ ለምንድን ነው እንደዚህ የምታደርጊ ይሏታል። እና ወደ ፈጣሪዋ ካልቀረበች ፈጣሪዋን ካላነጋገረች የት እንዴ የሚባል ነገር ራሱ ይሄ እንደዚህ እኮ አይባልም ሁሉ። የምሬን ነው እንደዚህ ሁሉ አይባልም እኮ ፋሚሊ እንዴ። እና ወዴት ትሄድ እቺ ልጅ? የት መደበቂያዋ የት ነው? ከፈጣሪዋ ውጪ ወዴት ትሄድ እንዴ? ማን ጋር ሄዳ እንድታወራ ፈልጋችሁ ነው? ፈጣሪዋ እያለ ከማን ጋር ሄዳ እንድታለቅስ ፈልጋችሁ ነው? እኔ ግርም ነው የምትሉኝ። የምሬን ነው እንዴ። አሁን እርግጠኛ ነኝ እንደዚህ የሚሏት ሴቶች ናቸው። የምሬን ነው ሴቶች ናቸው፣ ከብዛት ሴቶች ናቸው እንደዚህ የሚሏት። ፕሊስ የምሬን ነው። እቺ ምን ያክል ጠንካራ እንደሆነች ነው እየተመለከትኩኝ ያለሁት። እንደዚህ ደፍሮ የሚናገር ሰው ራሱ የለም። ገባችሁ? የለም። ማንም ሰው እንደዚህ ደፍሮ ጥንካሬውን የሚያሳይ ሰው የለም። የምሬን ነው። ጃኒ ይመችሽ። የምሬን ነው ይመችሽ። ድንግል ማርያም አንኳኩ ይከፈትላችኋል ይላል። በትክክል አንኳኩ ይከፈትላችኋል። እሷም በዚህን ሰዓት ወደ ፈጣሪው አቀረባት። አያችሁ አይደለ? የምሬን ነው። አንዳንድ ጊዜ ፈጣሪያችን እንረሳና ማለት ነው የሆነ ችግር ሲመጣብን ወደ ቤተክርስቲያናችን እንሸሸጋለን። የዛን ጊዜ ግን ወደ ፈጣሪያችን የምንቀርብበት የበለጠ ከዛሬው በፊት ለነበረው ጊዜያት ምናምን ያልቀረብነው ልጆች እንድንቀርብ ገባችሁ? ወደ ቤቱ ነው እየጠራን ያለው። የምሬን ነው የምነግራችሁና ጃኒ በጣም ደስ ብሎኛል። የምሬን ነው በጣም ደስ ብሎኛል። ይመችሽ ጃኒ። ከዚህ ይሄንን ጊዜ ታልፊውና ትናገሪዋለሽ። የምትናገሪው ጊዜ ይሆናል። ግን አሁን ያለውበት ቻሌንጅ አይኖ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር በትክክል አንድ ልጅ ላይክ ገና 20 ቤት ያለው ልጅ ነው። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጣላት ይበዛብኝ? ላይክ ምን አጥብቼ ነው? እኔ እነሱን አራሳድዳቸው እጩታለሁ፣ እደንሳለሁ፣ ላይቭ እገባለሁ። የሚወደኝ ሰው ደግሞ ቢሰጠኛል ጊፍት ሰርች እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ።
እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ ላይክ መተው በቃ ጀስት ትውት ግን እኔን ሊተውኝ አልቻሉም። ላይክ በስመ አብ በወልድ እኔ አላውቅም። እግዚአብሔር የመጨረሻ ነው ምሬቷን ነው እየተናገረች ያለችው። የምሯን ነው ደግሞ ፋሚሊ የምሯን ነው። ገባችሁ? እንደዚህ እያንዳንዱ ነገር ሲደጋገምባችሁ እያንዳንዱ ነገር ኢማጂን 2 አካውንት ባን መደረግ ማለት ያውቀዋል አይደለም 1 ሚሊዮን እና 2 ሚሊዮን ያለው ቻናል ሲዘጋ ቀርቶ ፋሚሊ ትንሽ እንኳን ለፍታችሁበት 10 እንኳን ደርሳችሁ ያ ቻናል ቢዘጋ ይከፋችኋል። የምሬን ነው ይከፋችኋል። ምክንያቱም ያንን ቻናል እንዴት እንዳደረሳችሁት እንዴት እዛ ድረስ ልታደርሱ እንደቻላችሁ ራሳችሁና ራሳችሁን ታውቁ። ምን ያክል እንደደፋችሁበት ራሳችሁን ታውቁ። ገባችሁ አይደል? አላቅም እዚህ ጋር ለምን እንደሆነ እንደዚህ ሰው በዚህን ልክ ክፉ እየሆነባት ያለው አልገባኝም። የምሬን ነው አልገባኝም። ይህ ልክ ያልሆነ ነገር። ስለ ጆን ዳንኤል ደግሞ አንዳንድ የተባሉ ነገሮች አሉ። እሱን አብረን እንመልከት። ለምንድን ነው ለዚህ ሊተባበረኛ ሱቅ ማን ከፍተለትና ከዚህ ሚዲያ ማይወጣል? እናዋጣ አንድ ጊዜ ቀጠሮ ጌም ተጫወት። እንደው እኔ ላጫወት ቀጠሮ ጌም ለምጫወት ለኔ ማንም እንዳሰጡኝ የእውነት ለሱ ከዚህ እንዲወጣልን እናርገው። ወጣልን አንፈልግም። ያንተ ከመጣ ሰላም አጣን። ሃይ ምን አይነት ገደቢ ሲሆነ ሰው ነው ሰን ኢሽ ቀጠሮ ጌም ከኔ ጋር የምትይዘው ምንም ጊፍተር የለኝማ። የኔ ጊፍተሮች ሁሉ ለአንተ መተው ይስጡ። ከዛ ሱቅ በደረቴ የሚሆን እርጥብም ጀምረ ያ ካልተታዛለ ችግር የለውም። የመብላት ችግር የለባትም። ሊያ እያዘዝክ ቲጂ አገልግለን እሷን ቀጥረሃት ትስራል። ውጣልን ከቲክቶክ ልጆቹን ተዋቸው። አረ ምን አይነት ቁርጡም የሆነ ልጅ ነው ጋይስ። ምንድን ነው ግን አንተ እንደ ምስጥ ልጅቷን ይበላታል። ተዋት። እሱ አይደለም እንዳትሉኝ ጋይስ። ይሄ ልጅ እራሱ ነው። እሷ ከወጣች በኋላ ምንድን ነው እንደዚህ? እሱ ከወጣ በኋላ ከእስር ቤት ሰላም አጣን እኮ እኛ። ህዝቡ ሰላም አጣ። ጆን በፈቃደኝነት ራስን አግልልልን። ውጣልን። አንድ አይሱዚ እንግዛለን እንዴ? ጫት ትነግዳለህ? ሀረርና ወዳይ ማለት ምንድን ነው የምትፈልገው? የስራ ፊልድ ንገር ጋይስ። አያሰኝም? ስለዚህ ጃኒ በአንድ ፎሎ እንኳን የምትገባ ሰፖርት አልኳት። በ1 ሚሊዮኑ የምታገኘውን ገቢ በዚህም እንድታገኝ አልኳት። እሺ በእናታችሁ በ1 ሚሊዮንም ብትገባ በ10 ፎሎን ብትገባ ያው ጊፍት ስትሰጧት ነው ገቢው አይደል? ያንን እንዳታጣ በእናታችሁ ከጎኗ ቆሙ። አይ እነዚህ ልጆች ቤት በካሽ አይደለም የገዙት። በስንት ጊዜ የሚከፈል ነው። የሚከፈል ብር ያስፈልጋታል ምናምን ያስፈልጋታል እኮ ጋይስ። አይ የቤት ኪራይ ካለባቸው ደግሞ በ200 ሺህ በ150 ሺህ ነው የሚከራዩት። ከየት ያመጣሉ? በየጊዜው ነው የእነሱ ብር በየጊዜው እንደዚህ የሚገባ ብር ነው። እና እንደዚህ ወድቃ የእሱ ቤት ሄዳ እንድታለቅስ ነው የሚፈልገው። ቤተሰቦቿ ታናናሾቿ እህቶች አላት እሷ የምታስተምራቸው። እነሱ ሲወድቁ ምንም ቢሆን እነሱን አምነው ከወለጋ አዲስ አበባ ስለመጡ እሱን ሄዳ እንድትለማመጥ ከዛ ይሄው እኔም ብላ መጣች አለኔ አይሆንላትም አይነት ዘፈን ሰምቶ እንደዚህ መጨፈር ይፈልጋል። ሰፖርት አድርጓት በእናታችሁ። በየቀኑ አዲስ አካውንት ታረግ ወዲያውኑ ድሮ መሰጧትን ስጧት። ከመለጠ አንቺ ደግሞ ወዲያውኑ ብርሽን አስተላልፊ። እሺ ጃኒ ችግር የለው ያልፋል። ጥይትና ችግርን ተኝቶ ነው ማሳለፍ ይባላል። ተኝቷለን በአንድ ፎሎም ቢሆን እየገባሽ አይ ልጅ ማን አሳጣን እኮ ገስ አጆን እኛም ተደራጅተን ሪፖርት እናደርግባለን። አትመካሽ። በቲክቶክ ሚዲያ ተዘጋ ወይስ ተከፈተ ብለህ ጠዋት ስትነሳ እንዲቼክ የሚደረግ ነገር ነው። አይ ሚዲያ ማለት ጉም ማለት ነው እኮ። አትመካ ጋይስ። አንተ ገጣጣ ድዳ አይ እናት በችግር አሳድጋ አታውቅም ነው? ከድሮም እየቦጠቦጣችሁ ስለኖራችሁ አይገባም እንደዚህ አይነት ነገር። ልክ እናንተን እንትን ብላ እንደምታሳድገው እሷ ደግሞ ለቤተሰቡ ኃላፊነት አለባት። የፈለገ ባለጌ ልትሆን ትችላለች፣ የፈለገ ልትሆን ትችላለች። ቢያንስ በቃ ተዋታ። ከናየው ጋር ተመልሳል አይደል? ተናፋ ሂድ፣ ሌላ ውለድ። ስለሷ ስታስብ እንቅልፍ አትል። እንደዚህ ሳትናፋ ከብላ ተናፋ፣ ሌላ ልጅ ድገም። ባጣ ቆይሽ አላጣ ስነግራት አልሰማችንም ማለት እሷ ምን አገባል? መርሳት እንኳን ባትችል እንደምንም በቃ ተዋት። በቃ በመተው ራሱ እንኳን የልብህን ትልቅነት ሰው ያውቅልሃል። በመተው ውስጥ ራሱ ወንድነት ይታያል እኮ። ወንድ ልጅ በመተው ነው እኮ የሚታወቀው። ወንድ ልጅ የለም ችግር እንኳን ቢደርስበት ቻል በማለት የማይተው ነገር በመተው ነው የሚታወቀው። ተዋት።
ተዋት በቃ ጆን በእናት አንተ እጅ ከሌለበት እስቲ ሰፖርት አድርጋትና አሳየን እስቲ ጆን አንተ እጅ ከሌለበት የእውነት እኛን ለማሳመን ትፈልጋለህ አይደል አታሳምነን እኛ ስለምትንቀን ነው ይገባናል ገብቷል ግን ለራስህ እስቲ ከአንተ እጅ ከሌለበት ሰፖርት አድርጋት አሳየን እሷ መታ ተዘጋብኝ ሲል መተ ድራማ ትሰራል ራስ ላይ ሳትጠራ አቤት የሰይጣን ጎረቤት አይነት ዱላ ይዘብን የመጣው ኖት ፌር እህት አለች አንዱ ተፍቶባት ነው የሚሄደው አንተ የምትሰራው ግፍ በእህቶች ነው የሚደርሰው እሺ እኛ ዛሬ የሆነ ነገር አድርገን ዛሬ ካልደረሰብን የሚደርስብን አይመስልንም ይሄ ነው እንደዚህ በቲቪት ልባችን እንደዚህ ሚነፍ ሶ እንግዲህ እንደተመለከታችሁት ነው ሐሳብ አስተያየታችሁን ኮሜንት ላይ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማን ነው ትክክል ማን ነው እውነተኛ የሚለውን ነገር እምናይ ይሆናል አብረን እምናይ ይሆናል ፋሚሊ የምሬን ነው ሶ እንግዲህ ዛሬ ቪዲዮን መስል ነበር በቀጣይ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ እኔን ሰብስክራይብ ማድረግ እንዳትረሱ በቀጣይ እስከምንገናኝ ድረስ መልካም ሁሉ እመኛለሁ ባይ